እንዴት ናችሁ? ሰላም ወንድ ነው ቤታችሁ? ሱፎች እንዴት ናቸው? እቺ ናት። ቆይ እስቲ እሺ ማለት ይገርም። ስሜቴን እንዴት አወቅሽው? አሪፍ ነው። በጣም ቆንጆ ነች። እሺ ግን ታዲያ ደግሞ ወዷል ብለሽ ዋጋ እንዳትሰጪብኝ። እሺ ችግር የለውም። ደግሞ ቁጥሩም የራሴ ነው። አሪፍ ነው። እና ስንት ነው ዋጋው? ዋጋ 10,000 ነው። ኧረ ተይ ነው ያልኩሽ እኮ ይሄ ነው። እንዴት 10,000 ብርም አይደለም። ቀንሽልኝ፣ እኔ ደንበኛችሁ ነኝ። እሺ እንጠቅምሻለሁ። ሌላ ጊዜ ብዙ ደንበኛ አመጣልሻለሁ። ይሄን ደግሞ እዚህ ጋር ያለው በአንድ ቀን ነው የምታጣሪው ስልሽ እሺ ለዲስ እሺ እመጣለሁ። እሺ አሁን ተመልሼ እመጣለሁ። እሺ መነጽርን ትከፍያታለሽ። ክፈይ ነው የምልሽ። በውድ ዋጋ የተገዛ ነው። እንዲህ በቀላል ነገር የመጣ አይመስልሽ። ይቅርታ ጋር ስላላወቅኩ ነው። የፈለገሽኛ መክፈል አለብሽ። እኔ መክሰር አለብኝ እንዴ? እሺ ግን ይቅርታ። ምንም ማወቅ ያለማወቅ አያስፈልግም። እዚህ ጋር ገንዘቤን ምንድነው ተፈጠረው? ምንድነው? ስማ በጣም ውድ የሆነ መነጽሬን ሰበረችብኝ። ክፈይ ብላት የለኝም ምናምን ገረመኝ ትላለች። እንዴት ሆነ? አሁን እሷ ለራሷ ሸይ ነው የሚሰጠው። አንተ አካባቢው ሰላም እንዲሆን ከፈለክ ሄድልኝ ታጠገቤ። አካባቢውን እዚህ ሂሮሺማ እና ናጋሳኪ ያደርግና አንተን የዱባ ዱቄት አደርጋለሁ። ኦሾ አንቺ ክፈይ ትከፍያለሽ። ምን ከሆነ እኔ አለቅሽም። ስማ ምንድነው ተፈጠረው? ውድ የሆነ መነጽሬን ሰብራብኛለች። መክፈል አለባት፣ ትክፈልኝ። አይ ችግር የለውም እኔ እከፍላለሁ። ምን በወጣሽ? አንቺ ቃሽን ይጅና ይስከናል። ነጋሽ እከፍላለሁ። እኔ እንደው ትከፍኛለሽ? አዎ እከፍላለሁ። እንዳንቺ አይነቶቹን የማያብዛልን እና ልከፍኝ ነው ማለት ነው? አዎ ችግር የለውም ጋሽ። ስንት ነው እከፍላለሁ? መነጽሩ ስንት ነው? እኔ ምንም አላጣሁም። ልጆቼ ውሎ ይግቡ ደህና ይሁኑልኝ። እንዳንቺ አይነቱን ያብዛልን። እንዲህ አይነት መልካም ሰው መተባበር ካለ እኮ ሁሉም ነገር የኛ ነው ማለት ነው። ስለዚህ እጅግ በጣም ነው የማመሰግንሽ። እኔ የልጅቷ አባባልና እንደው የዛ የወጠጤ ደግሞ እንትን ገርሞኝ ነው እንጂ እኔ ምንም ያጣው ሰው አይደለሁም። ሞልቶ የተረፈኝ ሰው ነኝ። እሺ እግዚአብሔር ይስጥሽ፣ ተባረኪ ልጅ። እንዲህ አይነት እንዳንቺ አይነቶችን ያብዛልን። መልካምነትሽ ለሌላው የሚክረፍ። እጅግ በጣም ነው የማመሰግንሽ። እሺ አሜን። አመሰግናለሁ። እሺ ልጅ ሰላም ሁኚ። አይዞሽ። ራበኝ ብሎ እጁን ለዘረጋ ሰው ገንዘብ መስጠት ብቻ በቂ አይደለም። ስራም ፍጠርለት። አንድ ሰው ለአንድ ሰው